ጨለምተኛ ስብስብ ባለበት አካባቢ ሁሉ ያማረ ውጤት አይመጣም፣ ከመጣም የዘገየ ይሆናል። በ2006 የዛሬ 20 ዓመት ገደማ በተደረገ አንድ ጥናት 5 ሰዎች መካከል አንዱ ጨለምተኛ የሆነ እንደሆነ፣ ኔጌቲቭ ቲንከር የሆነ እንደሆነ፣ መልካም ነገር ማየት የሚሳነው የሆነ እንደሆነ፣ ከጨለማ ውስጥ አርቆ የብርሃን ጭላንጭል ማየት የሚሳነው ከሆነ የነዚያ 5 ሰዎች የሥራ ውጤት ቢያንስ በ40% ይቀንሳል ይላል ጥናት ነው። ከአምስቱ አንዱ ጨለምተኛ ከሆነ የአጠቃላይ የግሩፑ የሥራ ውጤት በ40% የቀነሰ ይሆናል። ከ130 ሚሊዮን ምን ያክል ጨለምተኛ እንዳለ አስቡና ያ በጋራ በሚሆንበት ሰዓት አብዛኛው መልካም አሳቢ ቢሆንም ጥቂት ጨለምተኞች ካሉ ውጤቱ የዘገየ ይሆናል። ጨለምተኝነት ትውልድ ይገላል። ጨለምተኝነት ሀገር ያዘገያል። ጨለምተኝነት መለወጥ፣ ማደግ፣ መሻገር ስንችል የምንለምን የምንዘገይ ያደርገናል። ከጨለምተኛ አስተሳሰብ፣ ከአይቻልም አስተሳሰብ፣ ከአይሳካልኝ አስተሳሰብ ወጥተን ውጤት ማምጣት ያስፈልጋል።